think Hannah, you should go ahead. 11:05. Okay. እንዴት አደራችሁ ከኢትዮጵያ ደግሞ ጆይን ላደረጋችሁን እንዴት ዋላችሁ? Thank you for joining us. የወገን ለወገንን ስራ እንግዲህ ብዙዎቻችን እዚህ ያለ ነው በአንድም በሌላም መንገድ ኢንቮልቭድ ስለሆነን የምናውቅ ይመስለኛል። ግን የዚህ ፕሮግራም ዓላማው ፕሮግረስ ሪፖርት ለመስጠት ነው። ምን እየተደረገ ነበር እስካሁን የሚለውን እና ከኢትዮጵያም ያው ጆይን ያደረጋችሁን እንግዶቻችን አላችሁ። ከናንተም ደግሞ መስማት እንፈልጋለን ወደ በኋላ። ስለዚህ አንድ ሰዓት ያህል ጊዜ ነው የሚኖረን ራፍሊ እንግዲህ እስከ 12:06 አካባቢ ድረስ በሰዓታችን ለመጨረስ እንሞክራለን። ስሜን በመናገር መጀመር ነበረብኝ፣ ይቅርታ። ሀና ሁሴን የሱፍ እባላለሁ። ከወገን ለወገንም የተለያዩ ሰዎች አሉ በመሃላችን። የመጀመሪያውን እድል የምሰጠው ለድንስሪ ፍቅሩ ነው። የወገን ለወገን አባል ናት። እሷም ስለ ወገን ለወገን ጠቅለል አድርጋ እንዴት እንደተጀመረ ምን እየሰራ እንዳለ በፊት ምን እንደሰራ አሁንም ያለበትን ሁኔታ ትነግረናለች። ብዙዎቻችሁ ዶክተር ጌታው ሐሰንን ታውቃላችሁ። ስለዚህ እኔ እና እሱ ከሷ ቀጥለን ያው ለእንግዶቻችን ጥያቄና መልሱን ሞዴሬት እናደርጋለን ማለት ነው። ድንስሪ ላንቺ ይሰጣለሁ ቦታውን። እሺ፣ እግዚአብሔር ይስጥልኝ ሀና እና ሁላችሁም ስለተገኛችሁ በጣም we're honored እና ደስ ብሎናል። እንኳን ደህና መጣችሁ። ድንስሪ ፍቅሩ እባላለሁ። እዚህ ሀገር ነው ያደግኩት። ስለዚህ አማርኛ ትንሽ ቾፒ ነው። ስለዚህ forgive me አንዳንዴ ወደ እንግሊዝኛ ድሪፍት አደርግ ይሆናል። እና እንግዲህ ስለ ወገን ለወገን ትንሽ ሀና እንዳለችው ልንገራችሁ ብዬ ነው። ወገን ለወገን የተጀመረው ልክ ኮቪድ እንደጀመረ እንዴት ነው ለኢትዮጵያ መገኘት የምንችለው ብለን ተሰባስበን ነበረ እና ሁላችንም በአቅማችን ምንድነው ማድረግ የምንችለው። በተለይ ኒውዮርክ መጀመሪያ ነበረ በጣም በኮቪድ የተጠቃውና ብዙም ማድረግ አልቻልንም። ግን ትንሽ ራሳችንን ከቻልን በኋላ እንዴት ነው የምንረዳው ስንል ገንዘብ በማዋጣት ነበረ እና በዛን አመት ልክ እንደጀመርን ያወቅነው ለኮቪድ ብቻ ሳይሆን ለወደፊትም ለኢትዮጵያ እንዴት እንደምንገኝ መንገድ መፍጠር አለብን ብለን ጀመርን ወገን ለወገን የሚባል ኦርጋናይዜሽን እና ለኮቪድ ወደ 90,000 ያህል አዋተን ወደ ኢትዮጵያ ልከናል። ከዛም በኋላ ምን እናደርግ እንዴት ነው የምንቀጥለው ብለን ተወያይተን እንደ ናን ፕሮፊት ኦርጋናይዜሽን ራሳችንን ኤስታብሊሽ አድርገን ቀጠልን። ምንድን ላይ ነው ፎከስ ብናደርገው እና አላማችን ለኢትዮጵያ እዚህ ካሉት ሪሶርስስ ገንዘብ ብቻ ሳይሆን እውቀትም ኤክስፒሪየንስ እና ታለንትም እዚህ ያለውን እዚህ ሀገር የሚያገለግለውን ሰው በጣም ብዙ ኤክስፒሪየንስ ቢልድ አፕ ያደረገውን እንዴት ነው የምንጠቀምበት እና ኢትዮጵያን እንዴት ነው የምንረዳው ብለን ራሳችንን ኦርጋናይዝ አድርገን ወደፊት ምን እናደርጋለን ብለን in May 2022 formally launch አደረግን። በዛን ጊዜ ምንድን ያደረግነው እንትን አለን ሁሉንም ነገር ከምናደርግ በዚህ አመት ምንድን ላይ ነው ፎከስ የምናደርገው ብለን የወሰንነው ሜዲካል ሰፕላይስ። እንደምናውቀው ኢትዮጵያ በልዩ ልዩ መንገድ ዲስቴብላይዝድ ሆናለች። ኮቪድ ብቻ ሳይሆን የጦርነቱም ነገር አለ። የሁሉም ነገር የኢትዮጵያን ሲቹዌሽን ወደ ላይ ወደ ታች የሚያደርገው በጣም ቮለታይል የሚያደርገው ብዙ ነገር አለ እና እኛ ኢትዮጵያ ምንም ቢሆን እኛ አጠገቧ አለን እንደርስላታለን ብለን የተስማማነው እና ወደፊትም የምንሄደው እና አላማችን governmenቱ ይምጣ አይምጣ religion ያልነካ ethnicity ያልነካ እንዴት ነው ለኢትዮጵያ መገኘት የምንችለው እና absolute need ብለን establish ያደረግነው የሜዲካል ሰፕላይስ ነው እና እንዴት እንደዛ መርዳት እንችላለን ብለን መጀመሪያ እንደውም ከሜ በፊት እዚህ ኒውዮርክ ላሉት ኒውዮርክ ትራይ ስቴት ላሉት ሊንክስ ሰጠን። ይሄ ቦታ አማዞን ሄዳችሁ እነዚህን 3 ሰፕላይዝ ያስፈልጋሉ ገዝታችሁ ላኩልን እኛ ኢትዮጵያ ለመላክ የሚደረገውን እናደርጋለን ብለን ጀመርን። ከዛም በኋላ
እያንዳንዳችን ባለን አቅም በጣም ሌሎች ሜዲካል ሰፕላይዝ ምን ያስፈልጋሉ ብለን ስለሱ ነው የምንሰማው ኋላ ምን ወደ ኢትዮጵያ ከዚህ ገዝተን እንዴት ወደ ኢትዮጵያ እንደተላከና እዛ ምን እንዳደረገ እና ዋናው ዓላማችን በዚህ ዓመት ሜዲካል ሰፕላይዝ ሜዲካል ሰፕላይዝ እንዴት ነው አዋተን መግዛት የምንችለው ብለን ዓመቱን ሙሉ በልዩ ልዩ መንገድ ገንዘብ እያዋጣን እየገዛን እንልካለን ወደፊትም ትምህርት ቤት መገንባት ይሁን ከሄልት ውጪ የኖሌጅ ትራንስፈር በቴክኖሎጂ በኩል ይሁን በልዩ ልዩ መንገድ እዚህ ኒውዮርክ ትራይ ስቴት ያሉትን ታለንት ሃርነስ አድርገን እንዴት ነው ኮንስትራክቲቭ በሆነ ሎንግ ተርም ቲንኪንግ በሆነ መንገድ የምንልከው እሱ ነው ዓላማችን እና ገንዘብ ስናዋጣ በልዩ ልዩ መንገድ ነው አሁን ለምሳሌ የሚቀጥለው ሳምንት ትልቅ ፈንድሬዚንግ ኢቨንት ዲነር ዊዝ ኤንተርቴይንመንት አለን ስለሱም እንነግራችኋለን ይሄንን ሰመር እግር ኳስ ቶርናመንት ነበረን እያንዳንዱ ሰው እና ቲም ገንዘብ ከፍሎ የሚጫወትበት የተዋጣውን ገንዘብ ሁሉ አሰባስበን ሜዲካል ሰፕላይዝ ገዝተን እንልክበታለን እና ዋክ ራን ዴቲንግ ኢቨንት እንኳን ፕላን አድርገናል ገንዘብ ለማዋጣት እና ገንዘቡ ብቻ ሳይሆን ገንዘቡን ይዘን ሜዲካል ሰፕላይዝ ገዝተን የምንልክበት መንገድ ስለዚህ እኔ ከዚህ ያለውን ኤፈርት ብቻ ነው መናገር የምችለው የት እንደሄደ ምን እንደደረሰበት እንግዲህ the rest of the hour በደንብ እንነጋገርበታለን ስለዚህ ሁላችሁም ስለመጣችሁ እና እዚህም ያላችሁት የወገን ለወገን አባሎች እስካሁን ድረስ ሰፖርት የሚያደረጋችሁን በጣም እናመሰግናለን እና እንደዛ ብዬ ወደ ሃና ላንቺ አስተላልፋለሁ Thank you ድንስ አማርኛ አልችልም ብለሽ አስነካሹ so የሚቀጥለው ሰፋ ያለውን ጊዜ የምንወስደው የተለያዩ ዶክተሮች በኢትዮጵያ ውስጥ የተለያየ ከፍተኛ ኃላፊነት ላይ ያሉ የተለያዩ ሆስፒታል ውስጥ የሚሰሩ ዶክተሮች ጆይን አድርገውናል እና እንደገና እንኳን ደህና መጣችሁ thank you for your time ከነሱ መስማት ነው የምንፈልገው አሁን ድንስሪ እንደነገረችን የተለያየ ስራ ሲሰራ ነበረ እና ምንድነው ያ ስራ ቻሌንጁ እንዴት ነበረ ወገን ለወገን how does it fit in የሚለውን ከነሱ ከራሳቸው እንድንሰማ እኔ ፈልግነው ስለዚህ ከዶክተር ሃይማኖት ልጀምር ዶክተር ሃይማኖት can you hear me ይሰማል አለው thank you ዶክተር ሃይማኖት ቪዲዮ ስለማይታይ እንግዲህ ለአክብሮት አንቱ ብዬ ነው አድሬስ ማደርገው ችግር የለም ራሱን በማስተዋወቅ የት እንደሚሰሩ የት ሆስፒታል እና ሬስፖንሲቢሊቲውን እና ደግሞ ምንድን ነበረ እርሶ ባሉበት ሁኔታ የነበረው ችግር ሜዲካሊ የነበረው ችግር ምንድን ነበር ከወገን ለወገን ጋር የነበረው ስራ ምን ይመስል ነበረ አሁን ያለውስ ደግሞ ያላችሁ current need ምን ይመስላል የሚለውን እስቲ እንዲነግሩን ይቅርታ በደንብ ይሰማል አሁን ልቀጥል ይሰማል እኔ ያው እንግዲህ ሃይማኖት አየለ እባላለሁ ከደሴ አጠቃላይ ስፔሻላይዝድ ሆስፒታል በስራ አስኪያጅነት ነው የምሰራው በዚህ ስራ እንግዲህ ከአመት በላይ ነው የቆየሁት ወደ አመት ከ6 ወር ይሆነኛል በዛ ቦታ ላይ ቢሆንም ግን ያሳለፍነው ጊዜ በዚህ አመት ውስጥ ከባድ ነው እንዳጋጣሚ ሆኖ ደግሞ ዛሬ ምናልባት የዛሬ አመት በተፈጸመው ወረራ ደሴ የተጠቃችበት ቀን ነው ልክ አመቱ ነው ዛሬ በጥቅምት 19 ነው ጥቅምት 20 ቶታሊ ከደሴ ሆስፒታሉም ሆነ የደሴ ከተማ የተያዘችበት ቀን ነውና ቀኑን በክብ አመታችን የተገናኘ ነው ከ37 ቀን በኋላ ነው እንግዲህ ከወረራ መልስ ወደ ደሴ ሆስፒታል የተመለስ ነው በመንግስት እጅ ከሆነች በኋላ ከተማችን ቢሆንም ግን ሆስፒታላችንን ያገኘንበት ገጽታ በጣም አስከፊና አሳዛኝ ነበረ በተለያየ ሚዲያ ምናልባት አይታችሁትም ሊሆን ይችላል ከናንተም መሃል ዶክተር ጌታውም እንደዚሁ በስልክ ኮሙኒኬት እናደርጋለን በርካታ ዲያስፖራዎች ያዘናቸውን ብቻ ሳይሆን ገንዘባቸውንም የቻሉትንም ይዘው ከመጡት ውስጥ ነው ዶክተር ጌታው የላከልን የኦክሲጅን መለኪያዎችን ሲሪንጆች ሌሎችም ሜዲካል ሰፕላይስ ደርሰውን
የደረሱንንም እናመሰግናለን ብለን የደረሱበትን ፎቶውንም ሌሎችም ነገሮች አብረን የላክንበት አጋጣሚ አለ። ከዚህ ባሻገር ግን እኔ ለዚህ ለዲያስፖራ ወገን ለወገን እንደ ድርጅት ሆኖ ኦርጋናይዜሽን ሆኖ አንድ ላይ ተሰባስባችሁ ለወገን የምትረዱበት መንገድ ጥሩ ሆኖ እያለ ውጭ ያለው ግን በአጠቃላይ ዲያስፖራው ብንለው ደስ በሚል መልኩ ለማህበረሰቡም ለተቋማቶቹም ለኦርጋናይዜሽኖቹም የሰጠው ክብር በየደረጃው አገራዊ ጥሪውን ተከትሎ ባለፈው ገና በተደረገው ጥሪ ራሱ የቻለውን ይዞ የመጣው ነገር በጣም አስደሳች እና ሰውና ወገን እንዳለን በእውነት የሚያሳይ ነበር። ሌሎች ቀጣይ ምን መሆን አለባቸው የሚባለውን ነገር እና ከኛስ ምን ይጠበቃል ምን ማድረግ አለብን ለሚለው ከውይይታችሁ እየተነሳን አስተያየት ለመስጠት ዝግጁ ነኝ። ስለጋበዛችሁንም በዚህ ውይይታችሁ ላይ ክብር ይሰማናል። በጣም እናመሰግናለን። አሁንም ግን ህብረተሰቡ የእናንተን እገዛ በጣም ይፈልጋል። አንዳንድ ቢሮክራሲዎች ከገዛ ውጭ ሊያደርጉን ስለሚችሉ እንደው አለፍ ብላችሁ ኦርጋናይዜሽኑ ለህዝብ ነውና ወደ ኦርጋናይዜሽኑ ትኩረት ሰጣችሁም እንድትረዱ ህብረተሰቡ ብዙ ያስፈልገዋል። ብዙ እጥረት አለ። በህክምናው ላይ ከፍተኛ የሆነ ክፍተት አለ። እነዛን ከውይይታችን እየተነሳን ምን ይቅደም ምን ይቀጥል የሚለውን ለመናገር ሞክራለሁ። ለዚህ ግን ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ዶክተር ጌታውን በየጊዜው እዚህ ላይ ላመሰግነው ፈልጋለሁ። በየጊዜው ማድረግ የሚገባውን ነገር ሌሎችንም ሰዎች እያገናኘ ተቋማቶችን ህዝብን ለመርዳት የምታደርገውን ጥረት በዚሁ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። እንግዲህ ወደ ውይይታችሁ ስትገቡ ያለውን አይቼ ደግሞ አስተያየት እሰጣለሁ። ቴንክ ዩ ዶክተር ሃይማኖት። ዶክተር ጌታው የሚቀጥለው ጥያቄ ትወስዳለህ አንተ? አሁን ያለው አስፈላጊ ከምትያቸው ነገሮች ውስጥ አንድ ሁለት ብትጠየቂ ምንድን አሁን ሙሉ ሆስፒታል ማቋቋም አይቻልም። የሙሉ ሆስፒታል ሰፕላይ መስጠት አንችልም። አንደኛ ኢትስ አ ሎጂስቲክ ናይትሜር፣ እቃ ራሱ ልኮ ለማስገባት አይቻልም። ግን በጣም ያስፈልጋል የሚባሉ ነገሮች አንድ ሁለት ንገሪ ብትባይ ምንድን ነው ብለሽ ትያለሽ? በትክክል አሁን ያው እኛ ብዙ ጊዜ ቶሎ ብለን ከባዱን መጥራት አንፈልግም። በሪሶርሱ ልክ ግን ቢያንስም ቢበዛም ለህዝብ ጠቃሚ ነው። ይብዛ ይነስ ሳይሆን እንደዚሁ ይሄን ያህል ነው ብንባል ነው። ግን እጅግ አሁን በተለይ በኢንቨስቲጌሽን ደረጃ እና ኢሜጂንግ ላይ ዶፕለር አልትራሳውንድ እና ኢኮካርዲዮግራፊ ቢኖር ለማህበረሰቡ እጅግ በጣም ጠቃሚ ደረጃ ላይ ይደርሳል። ሁለቱ ቢቀድም አሁን እኔ እመርጣለሁ። እዚህ ላይ እየደረስነው ነው። በተቋም አንድ ሙሉ ተቋም አይደራጅም እናውቀዋለን። ግን አሁን የገዙልን በጠየቅነው መሰረት ያቀረቡልን ግን ትልቅ ችግር እየቀረበ ይሄዳል። ስለዚህ አንድ መስጠት ማለት ኢኮካርዲዮግራፊ ማለት በወር የሚቀጠር አለ። አንድ ሰው ተመልሶ መጥቶ ከገጠር ከስንት ርቀት መጥቶ እቃው ባለመኖሩ የዛሬ ወርና የሚባልበት ፔሸንት የሚጉላላበት ነው። ዶፕለር አልትራሳውንድ እነዚህ ቫስኩላር ላይ ያሉ ችግሮችን ባለሙያ ያለን መስራት ያልቻልንበት ስለሆነ እነዚህ ቢቀድሙ ብዬን አሁን እንደ አካባቢው ማህበረሰብ ችግር መናገር እችላለሁ። ጥሩ። እንደዚህ አይነት ነገር አይሽ ማወቁን አንዳንድ ጊዜ ሰው ለመርዳት ይፈልግና ምን መርዳት እንዳለበት አያውቅም። በግምት ነው ወይም ባለበት ሀገር አስተያይቶ ነው እቃ የሚልከው። ግን እናንተ የምትፈልጉት መታወቁ በጣም አስፈላጊ ነው። ያለበለዚያ ነው ማለት ድሮ ትዝ የሚላችሁ ከሆነ አፍጋኒስታን ወረራ ጊዜ የሆነ የቆርቆሮ የአሳማ ስጋ ነው የተላከላቸው እስላም ሀገር ማለት ነው። እርዳታ ተፈልጎ ቢረዳም ሰው የማይበላው ነገር ነው የቀረበለትና እንደዛ እንዳይሆን ነው እንደዚህ አይነት ኮሚኒኬሽን የሚያስፈልገው። አይ ጥሩ። እሺ የሚቀጥለውን ደግሞ እስኪ እንስማ ከሌሎቹ። እሺ ዶክተር ለምለም have you some ዶክተር ለምለም ዌልካም፣ እንኳን ደህና መጣሽ። ተመሳሳይ ጥያቄ ነው
ላንቺም ጠቅለል ያለ ስለ ራስሽ ባክግራውንድ የት እንደምትሰሪ ያለሽበትን ኃላፊነትና ባለሽበት ቦታ የነበረው ኒድ ምን ነበረ ከወገን ለወገን ጋር ስትሰሪ የነበረው በምን መንገድ ነበር ወገን ለወገን ሊረዷችሁ የቻሉት ከዛ አሁን ያላችሁ ደግሞ ኒድ ምንድነው ልክ ዶክተር ጌታው እንደተናገረው በጣም urgent need ከሚባሉት ስፔሲፊክሊ ምን ያስፈልጋቸዋል የሚባለው ጠቅላላ እሺ ታንኪዩ አመሰግናለሁ ለምለም በዛ ባላለሁ የምሰራው ብላክ ላይን ሆስፒታል ነው የዩኒት ኃላፊ ነኝ እንደገና የክሊኒካል ዊንጉ አስተባባሪ ነኝ ከዛ ውጪ በዋናነት ከዶክተር ጌታው ጋር በጣም በቅርበት የምንሰራው የኢትዮጵያ የድንገተኛና ጽኑ ህሙማን ማህበር ምክትል ፕሬዚደንት ነኝ ማህበራችን በጣም አጭር እድሜ ያለውና በጣም ብዙ ሜምበር ያካተተ ነውና እንግዲህ በዶክተር ጌታው በኩል ከዛሬ 2 ዓመት ጀምሮ በጣም ብዙ በተቸገርንበት ሰዓት ሶሳይቲው ላይዘን አድርጎ ሆስፒታሉን አዲስ አበባ ላይ ያሉ ሆስፒታሎችን እና እንዲሁም ሪጅን ላይ ያሉ ሆስፒታሎችን በነበረው የኮቪድ ፓንደሚክና ላስ ደግሞ በነበረው የኮንፍሊክት ኦልሞስት ኢቨን ሴንተር ላይ ያሉ አዲስ አበባ ላይ ያሉ ብላክ ላይን መጥቀስ ይቻላል ሌሎችም ተርሸሪ ሆስፒታሎች በተለይ በኮቪድ ፓንደሚክ ደብል በርደን ነበርና የነበረው በጣም ብዙ ሰፖርት አግኝተናል በጣም ፍራስትሬት አድርገን በጣም ምን ይሻለናል ባልንበት ሁኔታ በተለይ በኮቪድ ፓንደሚክ ጊዜ በጣም ኒዲ በነበረ ሰዓት ነው የተደረሰልንና ብለድ ፕሬሸር አፓራተሶች ኦልሞስት ቫይታል ሳይን መለካት በማንችልበት ደረጃ ኮንሱመብልስ በጣም ግላቭም በጣም ብዙ በተለይ የፐልስ ኦክሲሜትርስ ደም መለኪያዎች ቴርሞሜትር በፓንደሚክ ጊዜ ይሄንን ኢንፍራሬድ ቴርሞሜትር ከኛ ከሴንተር ላይ በጣም ብዙ ኒድ ነበረ በተቻለ መጠን ከሶሳይቲው ላይ ዘን አድርጎ ሴንተር ላይም ያሉትን በቴምፖራሪ የተቋቋሙት የኮቪድ ሴንተሮችም ላይ በሪጅን አማራ ክልል በኮንፍሊክቱም በፓንደሚኩም እነዚህን እቃዎች ከዶክተር ጌታው በኩል የመጡትን ዲስትሪቢዩት አድርገናል እንደ ሶሳይቲ ላይዘን አድርገን ሁለቱን ማለት ነው ያው ሴንተር ላይም ጥቁር አንበሳ ሆስፒታልን መውሰድ እንችላለን የድንገተኛ ክፍል ነው የምሰራው እዛም በጣም በቃ የመጨረሻ እንትን ላይ በነበርን ሰዓት ነው እንግዲህ የተደረሰልንና በጣም ብዙ ኮንትሪቢዩት አድርጎልናልና አሁንም ዚስ ታይም ያው ያለውን የአገሪቱን ሁኔታ ያው ታውቃላችሁና ባለው የዶላር እንትንና የዋጋ ግሽበት መንግስት ኦልሞስት ኮንሱመብልስ በጣም ማለት በተለይ ድንገተኛ ላይ ከሌላው ቦታ ካለው እንትን በጣም ፍራስትሬቲንግ ነው ስቲል አሁንም ያለው ነገርና ኮንሱመብል በቃ ኦልሞስት ኒል ፔሸንት ራሱ ነው ገዝቶ የሚመጣው ምንም ነገር በኮቪድ ፓንደሚክ ጊዜ ቱ ዘ ኤክስቴንት ኦክሲጅን ሲሊንደርም ተከራይቶ እስከማምጣት የደረስንበት ታይም ነበረ በዛ ሰዓትና በጣም በብዙ ተደግፈናል በጣም በብዙ የቫይታል ሳይን እንትኖችም አንድ ይኖርና በቃ እየተቀማማ እንትን የነበረበት ነውና አሁንም ዚስ ታይም በጣም የሆነ የሚያስደነግጥ ሁኔታ ኮንሱመብል እጥረት አለብን ፕላስ ቱ ዛት ባለው የዶላር እንትን የፖይንት ኦፍ ኬር ነገሮች ለምሳሌ ክሪቲካል ፔሸንት ኢንቱቤትድ ሆኖ እንትን የተኛ እንትን ማንለካበት የፔሸንቱን እንትን ማንለካበት ደረጃ ላይ ነው ያለነውና አንዳንድ ኬሚስትሪ እንትኖች ፖይንት ኦፍ ኬር የሆኑ ነገሮችን መስራት ምንችል ምክንያቱም የላቦራቶሪ ኬሚካል እጥረት በከፍተኛ አለና
ላብራቶሪ ቴስቶችን ለመላክ እጥረቱ ስላለ ፔሸንቱ ምንም ሞኒተር ሳይደረግ የሚቆይበት የሚቀመጥበት ሁኔታ ነው ያለው። ፕላስ ብዛት ደግሞ እንደዚሁ የኢሲጂ መሽን አልትራሳውንድ መሽን በጣም እጥረት እና ኦልሞስት የለም የሚባልበት ደረጃ ላይ ነው ያለው። ግን በዋናነት የኮንሱመብል እና እንደዚህ የቫይታል ሳይን እቃዎች በጣም ብዙ እጥረት አለ። ሴንተሩ ላይም እንደ ብላክ ላይም እንደገና ሌሎች ሪጅኖች ላይም እንደዛ ከፍተኛ እጥረት ነው። ስለተደረገልን ሰፖርት ደግሞ ትንሽ ትልቅ አይልም እና ያንዳንዷ ድሮፕ በጣም ፔሸንት አውትካም ላይም እንደው የለም ከማለት በጣም ጠቃሚ ነበርና ሶሳይቲያችንም በጣም ሰፖርቱን ወደ ሌላ ሪጅን ከሴንተር አልፎ ወደ ሪጅን በማለቱ እና ሴንተር ሶሳይቲው ላይዘን አድርጎ ኦኬ የሆነ ነገር እጥረት ሲኖር አሁን ምልሽ የተሰጡን እቃዎች ላይ ወደኛ ሶሳይቲ ጥያቄ ሲመጣና እኛም ደግሞ መድረስ ስንችል በፕሮፌሰር ጌታው በኩል ሪሊ በጣም ታንክፉል አሁንም ያሉን ነገሮች ያሉን ጥረቶች እነዚህ ናቸው። ስለተደረገልን እጅግ አድርገን እናመሰግናለን። ታንክ ዩ ቴንክ ዩ ዶክተር ለምለም። ግን አይ ቲንክ ሚውት ማለት ይችላልሽ ሚውት አለ ወይም አደም ድንስ ማድረግ። ቴንክ ዩ ዶክተር ጌታው ለሷ ሌላ ጥያቄ አለ ወይስ? አይ መልሰዋለች ሁሉንም። ያው ግን ጌታው እቃ ቢያደርስም እቃው በወገን ለወገን በኩል ነው የመጣውና የሄደው። ስለዚህ ወገን ለወገን ነው ዋናው ጥላ ማለት ነው። የሁላችንም በወገን ለወገን ነው የምንሰራው። የሚቀጥለውን እንትና አሸናፊ ከደብረ ብርሃን ብናረገው መናገር ከቻለ በሱ ደግሞ ከተለያየ ቦታ እንዲናገሩ ለማድረግ ነው። ዲፍረንት ሪጅንስ ጥሩ ነው። እስኪ አሸናፊ ያለውን ሁኔታ ምን ያስፈልጋል፣ አንድ ሁለት ነገር ምረጥ ብትባል ምን ይሆናል ያስፈልገኛል የምትለው? ስለ ባክግራውንድ ንገረን። አመሰግናለሁ። አሸናፊ ጌታቸው እባላለሁ። በሙያዬ ፓቶሎጂስት ነኝ ወይም የስነ ደዌ ስፔሻሊስት። አሁን የሚሰራው በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነው። ወደ 3.5 ሚሊዮን ለሚሆኑ ታካሚዎች አገልግሎት የሚሰጥ ሆስፒታል ነው። በተጨማሪ አጎራባች የኦሮሚያ እና የአፋር ክልል ታካሚዎች ይጠቀሙበታል። ዛሬ እዚህ የተገኘሁት ለመጠየቅ ያሰብኩት ነገር በአብዛኞቹ የክልል ከተሞች በሚገኙ ሆስፒታሎች የሚሰጥ ሰርቪስን ለማስጀመር ነው። ፓቶሎጂ ሰርቪስ ከቅድመ ቀዶ ጥገና ወይም ሜዲካል ትሪትመንት ወይም ሌላም ኦንኮሎጂክ ትሪትመንት በፊት የሚደረግ የምርመራ ውጤት ነው እና በጣም አስፈላጊ ነው። በአጋጣሚ እስካሁን ድረስ ደብረ ብርሃን አልነበረም። ስለዚህ ብዙዎቹ ታካሚዎቻችን ሰርቪሱን ለማግኘት ሲባል አዲስ አበባ መሄድ ይኖርባቸዋል። ቢያንስ ተከትሎ የሚመጣ የትራንስፖርቴሽን፣ ሆቴል እና ምግብ ወጪዎችን በማሰብ ግን አንዳንዶች ፖቴንሻሊ ፋታል የሆነ ዲያግኖሲስ ወይም ፖቴንሻሊ ኪውረብል የሆነ ሁኔታን ይዘው ወደ ቤታቸው ሊመለሱ ይችላሉ። በሴም ዴይም ሆነ በቀጠሮ በመሰላቸት ላይመጡ ይችላሉ ማለት ነው። 4 የህክምና መሳሪያዎች ናቸው በአብዛኛው በመሰረታዊነት የምንጠቀምባቸው። በእነዚህን ሙሉ በሙሉ ማስገኘት ከባድ ሊሆን ይችላል። እኔ 2 ምረጥ ባል የምመርጠው ቲሹ ፕሮሰሰር እና ማይክሮስኮፕ ነው። ሀገር ውስጥ ተገዝተው ቢገቡ እያንዳንዳቸው ከ1.5 እስከ 2 ሚሊዮን ብር የሚፈጁ የህክምና መሳሪያዎች ናቸው። መጨረሻ መናገር የሚፈልገው ነገር ከዚህ በፊት ለተደረገው የሜካኒካል ቤድ፣ የሜካኒካል ቬንቲሌተር፣ አይሲዩ እና የኤሌክትሪክ ቤድ አገልግሎት ማነው ዶኔሽን በሆስፒታሉ ስም ምስጋና አቅርብ ተብያለሁ። እሱም ማቅረብ ፈልጋለሁ። አመሰግናለሁ። ቴንክ ዩ ዶክተር አሸናፊ። ለሁላችሁም በጣም የምትሰሩት ስራ በጣም ትልቅ ነው። አሁን ኒዶቹን ፕራዮሪታይዝ ለማድረግ ሁሉ እስከሚያስቸግር ድረስ በጣም ብዙ ኒድ እንዳለ ነው የሚሰማኝ እና ዶክተር ጌታው ምናልባት ለአንዳንድ ለማናቅ ሰዎች
ከወገን ለወገን ጋር አንድ ላይ አሁን ከተለያዩ ሰዎች ጋር ወገን ለወገን ሲሰራ አንተ አሁን ኒውዮርክ ሲቲ ነው ተቀማጭነትህ። እንዴት ነው እነዚህን ኒዶች አይደንቲፋይ አድርጎ ፕራዮሪታይዝ አድርጎ ያለን ገንዘብ ይህን የተወሰነ ነው የትኛውን ፕራዮሪታይዝ አድርገን ለየትኛው ቦታ የትኛውን ኢኩዊፕመንት ገዝተን እንላቅ የሚሉትን ዲሲሽኖች እንዴት ነው የሚደረጉት? እሱን ፕሮሰስ ለማያውቅ ሰው እስቲ አስረዳን። አመሰግናለሁ ሀና ለጥያቄው። እኛ እንግዲህ የምናገኘው መረጃ ከምናውቃቸው ሰዎች ነው። አንደኛ እንደዚህ ባለን ግንኙነት፣ ሁለተኛ ደግሞ በየሚዲያው የሚነገሩ አሉ። ይሄ ችግር አለ፣ ይሄ አለ፣ ይሄኛው ሪጅን ይሄ ደረሰበት፣ ይሄ ሆስፒታል ይሄ ደረሰበት እየተባለ ያሉ ችግሮች ይሰባሰባሉ። ከዛ እሱን በሳምንት በወር አንድ ጊዜ ወይም ሁለት ጊዜ እንገናኛለን የወገን ለወገን አባሎች። ከዛ ሁሉም የደረሰውን መረጃ ይናገራል። ከዛ አንድ ላይ እንነጋገርና የትኛው ነው በጣም የሚያስፈልገው፣ የትኛው ሆስፒታል ቅድሚያ ይሰጠው ብለን አንድ ላይ እንወስናለን። ማህበሩ ማለት ነው። ሁሉም ተነጋግሮ ቅድሚያ እናወጣና ይሄ ለዚህ ሆስፒታል ይሰጠው፣ ይሄ ለዚህ ሆስፒታል ይሰጠው፣ ይሄኛው ዕቃ ይገዛ፣ ያኛው ዕቃ መጠበቅ ይችላል ወይም ሌላ አማራጮች ካሉ እንይ ብለን እናስባለን። ከዚህ በፊት የምናደርገው እዚህ አሜሪካ ውስጥ ካሉ ሰፕላየሮች ነበር የምንገዛው፣ ግን በሂደት ረከስ ያለ ቦታ ማግኘት ችለናል። አሊባባ እቃዎቹን ይሸጣል። እዚህ ያሉት ራሱ ለእኛ የሚሸጡልን ከዛ አስመጥተው ነው፣ ግን ያው ረጅም ጊዜ ወሰደብን እሱን ለማወቅ። ከአሊባባ ይገዙና እዚህ አምጥተው እኛ ጋር ዴሊቨር ሲደረግ ቢያንስ 1800 እና $700 ያስከፍሉናል ለዛ። በኋላ ግን ቀጥታ ራሳችን ማዘዝ ጀመርን ከካምፓኒዎቹ ከአሊባባ በኩል እና በጣም ብዙ ብር አድኖልናል እሱ። ከዛ ወደ ኢትዮጵያ እንልከውና ኢትዮጵያም ከገባ በኋላ ለምሳሌ ቅድም ለምለም እንዳለችው አዲስ አበባም ቢሄድ ሁሉንም አዲስ አበባ አይጠቀሙበትም። እነሱ ደግሞ ራሳቸው የራሳቸው የሆነ ኮንታክት አላቸው፣ ሪጂናል ትናንሽ ሆስፒታሎች። ከነሱ ጋር እየተነጋገሩ እንደ አስፈላጊነቱ ይሰጣሉ። ይሄ በጣም በጣም የሚያስመሰግን ስራ ነው። ዝም ብሎ ተገዝቶ ሄዶ ቁጭ ከሚል መካዘን ውስጥ ለሚያስፈልጋቸው ግንኙነት ለሌላቸው ሰዎች ማድረሱ ወይም ትናንሽ ሆስፒታሎች፣ ጤና ጣቢያዎች በጣም በጣም ትልቅና አስፈላጊ የሆነ ነገር ነው። ይሄን ይመስላል እንግዲህ ኢንፎርሜሽን ሰብስበን ተነጋግረንበት ከዛ አማርጠን ከየት ይገዛ ምን ይገዛ ብለን የምንልከው ይሄ ነው። ኦኬ፣ በጣም ጥሩ። ቴንክ ዩ ዶክተር ጌታው። ቀጥሎ ወደ ዶክተር አቤኔዘር ነው የምንሄደው። ዶክተር አቤኔዘር አንሚት ማለት ትችላለህ? ኦኬ፣ ዶክተር አቤኔዘር ይቀጥል። ግናለው አርባላለሁ። ሄሎ፣ ይሰማል? ይሰማል። እሺ፣ አመሰግናለሁ። አቤኔዘር እባላለሁ። በሙያዬ የኒውሮ ሰርጅን ወይም የነርቭ ቀዶ ጥገና ሐኪም ነኝ። አሁን የምሰራው በጥቁር አንበሳ ሆስፒታል ውስጥ ሲሆን ኃላፊነቴም የኒውሮ ሰርጀሪ ዲቪዥን የወቅቱ ሄድ እና የኒውሮ ሰርጀሪ ሶሳይቲ የኢትዮጵያ የወቅቱ ፕሬዚዳንት ነኝ። ስለኛ ግሩፕ ትንሽ ለመናገር ኒውሮ ሰርጀሪ የኛ አዲስ አበባ ዩኒቨርሲቲ ውስጥ ያለው ኒውሮ ሰርጀሪ ቲም 4 ሆስፒታሎች አፍሌት አድርገን እንሰራለን አዲስ አበባ ውስጥ። ይሄም ጥቁር አንበሳ፣ አለርት፣ ዘውዲቱ ሆስፒታል እና ኮሪያ ደግሞ ፕራይቬት የሆነ ግን በእኛ ትሬኒንግ ፕሮግራም አፊሌትድ የሆነ ሆስፒታል ነው እና ትሬኒንግ እንሰጣለን፣ ሰርቪስም እንሰጣለን። ትሬኒንግ ፕሮግራሙ የተጀመረው በ2006 ሲሆን የመጀመሪያው ትሬኒንግ ፕሮግራም ነው እኛ ሀገር ውስጥ። አሁን በቅዱስ ጳውሎስ ሆስፒታልም ትሬኒንጉ ይሰጣል። ትሬኒንጉ ሲጀመር ለእኛ ሀገር ውስጥ የነበረው ኒውሮ ሰርጅን ቁጥር 3 ብቻ ሲሆን አሁን በአጠቃላይ 74 ኒውሮ ሰርጅኖች አሉ። ከአዲስ አበባ ውጭ 10 ከተማዎች ውስጥ የኒውሮ ሰርጀሪ ሰርቪስ ይሰጣል እና ከሰርቪስ ከምንሰጠው ሰርቪስ ጋር በተያያዘ በአማካኝ በአመት ውስጥ እስከ 2500 ሰርጀሪ አዲስ አበባ ውስጥ እንሰራለን በ4 አፊሌትድ ሆስፒታሎቻችን እና ከኮንፍሊክቱ ጋር በተያያዘ ደግሞ
ከቨር የምናደርጋቸው ሆስፒታሎች አሉ። በጥቁር አንበሳ ውስጥም ከኮንፍሊክቱ ጋር የተያያዙ ቪክተም እና ፔሸንቶችን እናክማለን። ከዛ በተጨማሪ አርሚ ሆስፒታልን አሁን ከቨር እናደርጋለን እና ኢን ዘ ላስት 2 ወር ደግሞ ኤካ ኮተቤ ሆስፒታልንም ቲም ልከን ከቨር እያደረግን ነው። በተጨማሪ በአሁኑ ወር ብዙ ፔሸንት ስለነበረ ቲሞቻችንን ወደ ጎንደር ልከን ከትራውማ ጋር የተያያዘ ከቨር እያደረግን ነው እና ከምናያቸው ከምንሰጠው ሰርቪስ ውስጥ አብዛኛው በተለይ ጥቁር አንበሳ ሆስፒታል ለመታከም የሚመጣው ሰው ኦልሞስት 70% ነፃ ታካሚ ነው እና ኮምፕሌክስ ለሆኑ ብሬን እና ስፓይን ፓቶሎጂዎችም እና ለአደጋም ለሌሎችም ሕክምና ወደ ጥቁር አንበሳ የሚመጡት አብዛኞቹ ታካሚዎች የነፃ ታካሚዎች እና የመክፈል አቅም የሌላቸው ናቸው። ስለዚህ ብዙ ቻሌንጆች አሉን ኮንሱመብልን በተመለከተ እና አላቂ የሆኑ አላቂ ያልሆኑ እቃዎች ላይ ብዙ ቻሌንጆች አሉን፣ ግን የተለያየ ሳፖርት እናገኛለን እና ዶክተር ጌታውን ላለፉት 7 ዓመታት እናውቀዋለን። በሪሰርች እና በተለያየ ነገር በጣም ሳፖርት ያደርገናል። እንዲሁም ዶክተር ሙሉጌታም ብዙ ነገር ሳፖርት ያደርጉናል። ብዙ ሪሰርቾች አብረን እንሰራለን። ትሬኒንጎች፣ ካፓሲቲ ቢልዲንግ እና ኢኩፕመንት ላይ ኮንቲኒየስ የሆነ ሳፖርት ሲያደርጉልን ነበር እና ከእናንተም ሶሳይቲ ጋር በተያያዘ ባለፈው ድሪሎች አግኝተናል። ይሄ እነዚህ ድሪሎች አገልግሎታቸው ሰርጀሪውን በምንሰራበት ጊዜ ዩዥዋሊ ማኑዋል የምንጠቀመውን ድሪል ሲምፕል የሆነ ግን በጣም አሁን ኦልሞስት ኤቭሪዴይ የምንጠቀምባቸውን ድሪሎች ማግኘት ችለናል። ለሰርጀሪው አሁን በጣም የሜፊልድ ሄድ ፊክሰር የሚባል አለ። ሰርጀሪ በምንሰራበት ጊዜ ከኦፕሬሽን ቴብሉ ጋር አታች የምናደርገው እና ለሁሉም ታካሚዎች ኦልሞስት ዴይ ቱ ዴይ ልንጠቀምበት የምንችለው አሁን ያለን ሜፊልድ በጣም እየተዳከመ ስለሆነ እሱን ሳፖርት ብናገኝ እና ኮንሱመብሎች ዕለት ተዕለት ፔሸንቶች ስናክም የምንጠቀምባቸው እንደ ሰርጂሴል፣ ቦን ዋክስ ያሉ ሄሞስታት ኮንሱመብል ብናገኝ በጣም ይረዳናል። እናመሰግናለን። ቴንክ ዩ ዶክተር አቤኔዘር። ስለ ድሪሎች ስትናገር ትንሽ ኮኔክሽኑ ጥሩ አልነበረም እና እሱን ፓርት ብትደግምልን። በፊት ምን አይነት ነበር የነበረው? አሁን የት ደረጃ ላይ ነው ያላችሁት የሚለውን። ቴንክ ዩ። እሺ አመሰግናለሁ። ድሪል ኖርማሊ እንጠቀም የነበረው ለብዙ ጊዜ ማኑዋል ድሪሎች ናቸው። እነዚህ በእጃችን እያዞርን ይሄ ስከል ቦኑን ለመክፈት የምንጠቀማቸው ናቸው። በብዙ ዓለም የቀሩ ናቸው እና በማኑዋል ድሪል አድርገን በጊግሊሶ የሚባል አለ ማኑዋሊ ነው የምንቆርጠው። ይሄ ደግሞ ሞር ታይም ኮንሱሚንግ ነው፣ ሰርጀሪውን ረጅም ያደርገዋል እና ኤሌክትሪክ ድሪሎች በተደጋጋሚ በዶኔሽን አግኝተን እናውቃለን፣ ግን በጣም ለረጅም ጊዜ ሳንጠቀምባቸው ይበላሻሉ እና ባለፈው ከእናንተ ያገኘነው እርዳታ ሲምፕል የሆነ ኤሌክትሪክ ድሪል በባትሪ የሚሰራ እና ቦኑን ለመክፈት የሚያገለግል ለአጠቃቀም በጣም ቀላል ግን ኦልሞስት ኤቭሪዴይ ለኢሌክቲቭም ለኢመርጀንሲም የአሁን ጥቁር አንበሳ ሆስፒታል ውስጥ ይህንን ድሪል እየተጠቀምንበት ነው እና በጣም ረድቶናል። ሰርጀሪውን በጣም ሲምፕል አድርጎታል። የሰርጀሪውን ሰዓት ቀንሶልናል እና በጣም ኦልሞስት ጠቅሞናል። ኤቭሪዴይ እየተጠቀምንበት ነው እና ድሪሉን በተመለከተ እሱ ነው። ኦኬ ቴንክ ዩ በጣም ዶክተር አቤኔዘር። ዶክተር ጌታው ስለዚህ ስለ ማኑዋል እና ኤሌክትሪክ ድሪል መጀመሪያ ካንተ ነበር የሰማሁት እና ምን ያህል አንደኛ የሰርጀኖች እጥረት እንዴት እንዳለ እና የነሱን ሰዓት የተወሰነ ያህል እንዴት ፍሪ አፕ ማድረግ እንደሚችል ከዛ በማኑዋል ድሪል ሰው ሲጠቀም ደግሞ የሚፈጠሩትን ችግሮች እና አሁን ወደዚህ ስዊች ሲያደርጉ ሴቭ የሚደረጉ ብዙ ነገሮችን አብራርተህ ስትነግረኝ ነበር እና do you want to share ለኦዲየንሳችን አጠር አድርገህ እሱን? እኔም ይሄን ነገር እንዳለ አላውቅም ነበረ። ባለፈው የባህር ዳር ኒውሮሰርጀሪ ቲሞች ነው ስብሰባ እንደዚሁ አድርገን በጣም የተቸገርነው
ማኑዋል ድሬን እየተጠቀምን ጊዜ ይፈጅብናል፣ ስራው አድካሚ ነው እና ኦአሩም ለረጅም ጊዜ ኦኪፓይድ ሆኖ ይቆያል ስራ እስኪንጨርስ ብዙ በሽተኛ በምናይበት ጊዜ ብለው ስለነገሩ ነው። እንግዲህ ይሄ ነው እኮ ከነሱ መስማት የሚጠቅመን፣ እኛ ያለውን ችግር አናውቀው። እነሱ ከነገሩን በኋላ ሌሎችንም ኒውሮሰርጀኖች ስንጠይቅ ሁሉም ጋር ያለ ችግር ነው። አዲስ አበባን ብትሄጂ፣ ባህር ዳርን ብትሄጂ፣ ሀረር አለማያ ብትሄጂ በጣም አንድ አይነት ችግር ነው ያለው እና ከዛ ነው አሰባስበን ፈንድሬዝ አድርገን በወገን ለወገን በኩል ላክን ለተወሰኑ ሆስፒታሎች። አንደኛው ያው ጥቁር አንበሳ ነው። እንደውም በዚህ አጋጣሚ ከሀረማያ ዶክተር መሐመድ ኑር እሱም ያለውን ነገር ሊያስረዳን ይችላል ካልወጣ በስተቀር እና ይሄ ችግር አለ። ስለዚህ መስማቱ ከነሱ የሚጠቅሙ ያለውን ችግር ለማወቅ ይረዳናል እና እስኪ መሐመድ ኑር ወጣ መሰለኝ። ኦኬ ሌላ ዶክተር መንባው እጅ እያወጣ መሰለኝ ጨምረው ነገር ካለ። እሺ በርግጥ በኒውሮ ሰርጀሪው በኩል አይደለም የሚጨምረው፣ ትንሽ ሌት ሆኜ ስለገባው ለምለም ብሉዙን አቅርባለች። ግን በእውነቱ ሳላመሰግን ብቀር ብዬ ነው እጄን ያወጣሁት። ዶክተር መንባው ሱልጣን እባላለሁ። ምሰራው በቅዱስ ጳውሎስ ሆስፒታል ዶክተር መንባው ኦዲዮ ተቋርጧል። ኔትወርክ ችግር ይሆናል። እሺ እሱ እስከሚመለስ ድረስ ያለ ኦኬ አንተን አጠር ያለ ጥያቄ ልጠይቅ እስከዛ ዶክተር ጌታው። በሎጂስቲክስ በኩል ያለው ችግር ሌላ ትልቁ ችግር ነው አይደለ? አሁን ብዙዎቻችን ለምሳሌ መንግስት ባለፈው ጥሪ ሲያደርግ ሻንጣ ይዛችሁ መድኃኒት የምትችሉትን ይዛችሁ ግቡ ሲባል ብዙ ሰው እንደዛ አድርጓል። ግን አንድ ይዛ ከኤርፖርት ከደረሰ በኋላ የት ነው የሚሄደው፣ ደርሷል ወይ፣ የሚያስፈልገው ህዝብ ደርሶታል ወይ የሚለውን ምንም አይነት ትራንስፓረንሲ እና ኮሚኒኬሽን ስለሌለ ለማወቅ ያስቸግራል። እና በተመሳሳይ ሁኔታ የተለያዩ ኦርጋናይዜሽኖች እንደዚህ ፈንድሬስ ሲደረግ በመንግስትም በኩል ህዝቡ ገንዘብ ያዋጣል፣ ግን ገንዘቡ ደርሷል ወይ የሚለውን የምናውቅበት ምንም መንገድም የለም። እነዛ የሚያስፈልጋቸው ሆስፒታሎች ደርሷቸዋል ወይ የሚለውንም የምናውቅበት መንገድ የለም። እነዚህን ይሄ የሎጂስቲክ ችግሩን እንደገና አካውንታቢሊቲን በተመለከተ ሁለቱን ነገሮች አድረስ እንዴት ነው ወገን ለወገን የሚያደርገው? አመሰግናለሁ ለዚህ ጥያቄ። ይሄ ነገር በሁሉም ላይ የሚታይ ችግር ነው። ሁሉም አሰባስቦ ሲልክ እዛ ደርሶ መከፋፈል ላይ ችግር አለ ብለው ነግረውናል። እንግዲህ እኛ ሄደን ባናየውም ከነሱ ነው የምንሰማው እና እንደ አማራጭ የተጠቀምነው አንደኛ ሂማን ብሪጅ የሚባል የስዊዲሽ ድርጅት አለ። ኢትዮጵያ ውስጥ ቢሮ አላቸው። ዶክተር አዳሙ የሚባል የአገሩ ተወካይ ማለት ነው፣ ኢትዮጵያን ሪፕሬዘንት የሚያደርግ አለ ለሂማን ብሪጅ። በሱ በኩል በጣም ብዙ ዕቃ አስገብቶልን የምንፈልግበት ቦታ ድረስ አድርሶልናል እና አንደኛ እሱ ነው። ሁለተኛ ደግሞ የኛ አባሎች ሲሄዱ ራሳቸው ወስደው ቀጥታ በየሆስፒታሉ የሆስፒታሉ ጉዳይ አስፈጻሚዎች ጋር ተገናኝተው እነሱ ቀጥታ ወስደው ለሆስፒታሉ እንዲያስረክቡ አርገናል። በዚህ በኩል አቶ እውነቱ እዚህ አለ። በጣም ከፍተኛ አስተዋጽኦ አድርጓል። ቀድመን እንነግረዋለን እቃው ምን እንደሆነ ሊስት እንልክለታለን። ከዛ ወረቀት አዘጋጅቶ ሄዶ ከኤርፖርት በጣም ብዙ ስራና አድካሚ ቢሆንም ጊዜውን ወስዶ እቃውን አውጥቶ ለእያንዳንዱ አድርስ ላልንበት ተቋም አድርሶልናል። እንግዲህ ሁለቱ ናቸው እኛ እንደ አማራጭ ያየናቸው። ከዚህ በፊት ብዙ ልከን ስጡ የተባለው የጤና ጥበቃ ቢሮ ተከፍቶ ነበር ኤርፖርት፣ እዛ አስረክበናል። ግን የት እንደገባ ማን እንደደረሰው ማወቅ አንችልም። ይሰጣል ይባላል። ከዛ በኋላ ምንም አይነት ሊስትም የለም ማስታወቂያም የለም። ግን በሂውማን ብሪጅ እና በሆስፒታል ጉዳይ አስፈጻሚዎች በኩል የላክናቸው በቀጥታ እንደደረሱ የደረሱት ደግሞ ሲጠቀሙበት እንደ ማስረጃነትና እንደ ምስክርነት ልከውናል። ያንን ነው እንግዲህ ብር ለሚያዋጡ ሰዎች የምናሳየው። በዚህ በኩል ብዙ ሰው ደስተኛ ነው ብዬ አምናለሁ። በጣም ጥሩ። እሺ የኦዲዮ ኳሊቲ ከተስተካከለ ወደ ዶክተር መንባው እንመለስ ወይም
አለበለዚያ እሺ ዶክተር መንባው ከዛ በኋላ ማይሆን ምናልባት አሁን አንቺ እመጣለሁ። እሺ አይ አጠር አድርጌ ምናልባት በዋናነት ለማመስገን ነው በእውነት ኢትዮጵያን ምናልባት ተሰምቼ ከሆነ ቅዱስ ጳውሎስ ሆስፒታል ላይ ኢመርጀንሲ ኤንድ ክሪቲካል ኬር አሶሺየት ፕሮፌሰር ሆኜ እሰራለሁ እና አይሲዩ ዳይሬክተር እና ዲፓርትመንት ሄድ ሆኜ ክሪቲካል ኬር ላይ በመጠኑ ከኮቪድ ጋርም ተያይዞ መካኒካል ቬንቲሌተር እንደ ሌሎች አንዳንድ ማሽኖች መስፋፋት ችለው ነበር ኢትዮጵያ ውስጥ ከኮቪዱ ጋር ተያይዞ በዋናነት ያስቸገረው የነበረው ረኒንግ ኮንሱሜብልስ ነበሩ። ኦፍ ኮርስ በዋና ኦክሲጅን ምናምን የሌላቸው ቦታዎች መቀጠል አልቻሉም፣ ግን በጣም ብዙ ኮንሱሜብሎች ብዙ ችግር ነበረ እና እኛም ባለን ፌሎሺፕ መቀጠል እስኪያቅተን ድረስና እነዚህን ኦክሲጅን ቢፒ ሴንትራል ላይንስ እና ሳም ሜዲኬሽንስ ከነ በጌታው በኩል ማግኘታችን በእውነቱ ዳይሬክትሊ ብዙ ሰው ሴቭ አድርጓል ብዬ አስባለሁ እና በኢትዮጵያ ሶሳይቲ ኦፍ ኢመርጀንሲ ኤንድ ክሪቲካል ኬር እኔ ቼር በማደርገው ለምለም ፕሬዘንት አድርጋለች በኩል የመጡትን በኤቪደንስ ስለሆነ ለየሆስፒታሉ ስንሰጥ በሃይማኖት ተቋማት ሲጠይቁ የሰጠናቸው አሉ። በጣም ብዙ ሆስፒታሎች አውትሳይድ ኦፍ አዲስ የሄዱ አሉ። እስከ በወለጋ በአርሲ በደቡብ እስከ ጅጅጋ ብዙ ቦታ አፋርም የደረሱ አሉ። ትንሽም ቢሆን ግን ላይፍ ሴቪንግ ስለነበሩ ብዙ ጠቅመዋል ብዬ አስባለሁ እና እነዛን ኤቪደንሶች ሼር ማድረግ እንችላለን። ሆስፒታሎቹ የተረከቡት መጥቀስ ባያስፈልግም የሃይማኖት ተቋማት ሄልዝ ኬር ሲሰሩ ያገኙትን እነዚህን አድርገዋል እና ስቲል ኢትዮጵያ ውስጥ በእውነቱ የአካዳሚክ እና የኮንሱሜብል ችግር ተርሸሪ ኬር ሴንተር በጣም ብዙ ነው ያለው። ኢመርጀንሲም አይሲዩም አካባቢ እቃዎቹን ማስጀመር ነው እንጂ ሰስቴን ማድረግ ላይ በጣም እያስቸገረ ነው እና በተለይ በድራግ አስመጪዎች ስለማይመጡ በእውነት የነጌታው ሳፖርት በዚህ በኩል በጣም ወሳኝ ነውና ኮንሱሜብልስ ኢን አይሲዩ ኢንክሉዲንግ ሴንትራል ላይን ዳያሊሲስ እነዚህ ነገሮች በጣም ወሳኝ ናቸውና ይቀጥላሉ ብዬ አምናለሁኝ። ከዛ በተጨማሪ የኖሌጅ ትራንስፈር ስራዎቹ በእውነቱ በጣም ነው የምናመሰግነው። ምክንያቱም በጣም እንደምታውቁት ያው ብሬን ድሬኑም አለ እንደዛውም ሆኖ ግን በእነዚህ በሰብ ስፔሻሊቲ ሌቭል ያሉ አካዳሚሽያንስ ብዙ ስላልሆኑ በኦንላይን እና በሌሎች በመጽሐፍ በሌሎች ያሉት ሪሶርሶች ሼር እየተደረገን የምናገኘው ሂውማን ሪሶርስ ሰፖርት ቀላል አይደለምና በአጠቃላይ በእውነቱ በጣም ማመስገን እፈልጋለሁና ሆፕፉሊ ይቀጥላል ብዬ አስባለሁ። ሰፖርቶቹ ኢመርጀንሲ ሜዲሲን ኤንድ ክሪቲካል ኬር አካባቢ ሲመብል ችግሮች አሉና እነዚህ ነገሮች ይቀጥላሉ ብዬ ሆፕ ማድረግ ነው። በአጋጣሚ እንግዲህ ሰዎች እኛን ራሱ የምታውቁት ሰዎች ሲሉን በተለይ መደበላቡ ዩኒቨርሲቲ ራሱ ወደነ ጌታው ጋር ዳይሬክት አድርገናል። ሆፕፉሊ ብዙ ተቋማት አዋሳም ሐረርም ሰፖርት እንደተደረገው አውቃለሁና ታንኪዩ ለማለት ነው። ታንኪዩ ቬሪ ማች። ቴንክ ዩ ዶክተር መንባው። እዚህ ጋር ለመጨመር የምፈልገው እኔ እና መንባው ጋር የምታወቀው ከዛሬ 12 ዓመት ጀምሮ ነው እና በየአመቱ ሄዳለሁ አንዳንድ ጊዜም በአመት 2 ጊዜ እና ለዛ ነው ጌታው 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 የሚሉት እንጂ አሁን the last year ጌታው is part of ወገን ለወገን። ስለዚህ ወገን ለወገን ነው ይሄ መድረኩ የኔ አይደለም። አንተ ግልጽ ለማድረግ ነው እኔ ኮኔክሽኑም በሆን you're the point of connection። ግን የለመዱት ያ ስለሆነ the last 10-12 years ልምድ ሆኖ ነው። that's አሁን አንድ እድል ለመስጠት ከቻልን ዶክተር መላኩ አለ ከሐረማያ ዩኒቨርሲቲ አይ ቲንክ መሐመድ ኑር ስለሌለ እሱ መሰለኝ የመጨረሻ እንግዳችን እና ከዛ በኋላ መድረኩን አብሮ ለዚህ ለተሳተፉት ሰዎች መተው እንችላለን። ጥያቄ ካላችሁ ቴክስት ቻት ሜሴጅ ጋር ብትልኩልን ከዛ ሰብስበን ለእያንዳንዱ አቅራቢዎች ልናቀርብ እንችላለን። እሺ አመሰግናለሁ ፕሮፌሰር ጌታው። ይሰማል አይደል? ይሰማል። እሺ ቴንክ ዩ። ሶ መላኩ ጌታቸው እባላለሁኝ የኢመርጀንሲ ኤንድ ክሪቲካል ኬር ስፔሻሊስት ነኝ በሙያዬ።
በእንትን ደግሞ በአረማያ ዩኒቨርሲቲ ነው የምሰራው። ሀረር በሚገኘው የኢትዮጵያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የድንገተኛ ሕክምና ክፍል ዲፓርትመንት ሄድ ነኝ። ያው ፕሮፌሰር ጌታሁን ያው እንዳለው ከሬዚደንትሺፕ ጀምሬ ነው የማውቀው። ላይክ 5 ዓመት 6 ዓመት አካባቢ ነው። ላይክ 3 ዓመት ወደ ሀረር ከተመለሱ 3 ዓመት ሆኖኛል። ላይክ ኮቪድ ኦልሞስት ከመጀመሩ ከ2 ወር በፊት ነበረ። ከዛ በኋላ ያለው ያው ብዙ ቻሌንጆች ነበሩ። የዋሩም አለ የዋር ኮንሲኩዌንሲ ምናምን ያው በኖርዘርን ፓርት ቢሆንም ስቲል ያው የሱ ወላፈን ያው ኢትዮጵያ ውስጥ ያሉትን ነገሮች በብዙ ነገሮች ጎድቶናል። ከነሱ ውስጥ ያው ሬዚደንሲ ለማስጀመር ሞክረን ነበረ። እሱን በምናደርግበት ሰዓት ላይ ያው የማቴሪያል ሰፖርቶች ለሲሙሌሽን የሚሆኑ እቃዎችን እነሱን ስቲል ሲሙሌሽናችን ኦን ያደረግነው በፕሮፌሰር ጌታው በኩል ያገኘነው ነበር የዛን ሰዓት። ሌላኛው ደግሞ ያው ሪሰርች ኮላቦሬሽኖች አሉ አልትራሳውንድ እስከ ማግኘት እና በቅርብ ደግሞ ያው እንትን ያገኘነው ምንድነው ዶክተር መሐመድ ኑር ቢኖር ጥሩ ነበረ፣ ኒውሮሰርጅን ስለነበረ የድሪል ኤሌክትሪካል ድሪል በቅርብ አግኝቷል። እሱ ደግሞ በጣም ላይፍ ቅድም ዶክተር አቤነዘርም ስላወራው ምን ያክል ላይፋቸው ሊያቀል እንደሚችል እንትን ብሎናል። ስለዚህ ፓርት ኦፍ ኢት ሆነናል። ለሱ እናመሰግናለን። ያው እንትኑ ምንድነው አሁን ቅድም ዶክተር መንባው ለመናገር ሞክረዋል። ኢመርጀንሲ ላይ አይሲዩ ላይ ያሉት እንትኖች በጣም አስቸጋሪ ናቸው። የኮንሱመብል እቃዎች በጣም እንትን ያደርጋሉ። ሪሰንትሊ እንደውም ከፕሮፌሰር ጌታው ጋር ላስት ዊክ ቻት ስናደርግ ነበረ። ላይክ ኢመርጀንሲ ላይ ኦልሞስት ኢፒቲ የሆነ ነው እንደዚህ የቪፒ ካፍ ኮንሱመብል ነገሮች ፐልስ ኦክሲሜትሪስ፣ ቴርሞሜትር፣ እነዚህ 2-way 3-way እንትኖች አሉ አይቪ ላይንስ እና እነሱ ነገሮች የምናገኝባቸው ነገሮች ካሉ ምናልባት ጥሩ እንትን ስለሚሆን እነሱ ለማለት ነው። አመሰግናለሁ። ቴንክ ዩ ዶክተር መላኩ። ዶክተር ጌታው የምትጨምረዋለ? በቃ እንግዲህ መድረኩን እንግዲህ ለአዳማጮቹ እንተውና ጥያቄ ያለው ሰው ካለ በዚህ አጋጣሚ ያቅርብላቸው ማለት ነው ለአቅራቢዎቹ። እሺ ቻት ላይ አይታየኝም። ጥያቄ ላይም እንግዲህ እጅ ሬዝ ያርጉና እድል እንስጣቸው 10 ደቂቃ ስላለ። እሺ ዶክተር ሃይማኖት። ኦኬ እኔ ለመጨመር የፈለኩት ይሰማል አይደል? ይሰማል። ኤሌክትሪካል ክራኒዮቶሚ ድሪል ከዶክተር ሙልጌታ ጋር በመነጋገር በጳውሎስ ሆስፒታል በአቶ እውነቱ አማካኝነት ደሴ ሆስፒታልም መድረሱን ሳልገልጽ ስለቀረው በዚሁ አጋጣሚ ለማመስገን ነው። ደርሶናል። በጣም ብዙዎቹ ኮንሱመብል የሚሆኑ ያገዙን ደርሶናል እና በጣም ቀላል የማይባል እገዛ አድርጎልናል። ዶክተር አቤል በራሱ እንደውም ቴንኪው ብሎ ልኮለታል። ዶክተር ሙሉጌታ ጋር ኮሚኒኬት አድርገዋል። ኒውሮሰርጅናችን 2 ኒውሮሰርጅኖች አሉን። በጣም ደስተኞቹ ነው። ከደረሰን ጊዜ ጀምሮ ስራ ላይ ነው ያለው። አሁንም በሱ ነው የምንጠቀመው። ስለዚህ እነዚህ ኤሌክትሪካል ክራኒዮቶሚ ድሪሎች ደሴ ሆስፒታልም እንደደረሰ ከወገን ለወገን ለመግለጽ ፈልጌ ነው። ሳልገልጸው ስላለፍኩ መጀመሪያ ላይ ይህን ለመግለጽ ፈልጌ ነው። ስለ ደሴ ሆስፒታል ደግሞ እንዲሁ ዝም ብዬ ለመጨመር ያህል ከ10 ሚሊዮን ህዝብ በላይ የሚያገለግል 80 ዓመትን እና ከዚያ በላይ ያስቆጠረ ትልቅ ተቋም ነው። ከዛም ወዲህ በወገኖቻችን በጥሩ ሁኔታ እያገገመ የሚገኝ እና ለዚህን ሁሉ ህዝብ የሚያገለግል ነው። ሪፈራል ሴንተራችን ግን ከ400 ኪሎ ሜትር በኋላ ወደ አዲስ አበባ ነው የሚሄደው። በርካታ ኮንሱመብል ሆኑ ቋሚ የሆኑ እቃዎችን በተቻላችሁ መጠን መድረስ በሚቻሉበት ሰዓት ብትልኩ ለሁሉም ለእኛም ብቻ አይደለም። በስራችን ወደ 11 ሆስፒታሎች አሉ ፕራይመሪ ሌቭል ላይ የሚያገለግሉ በየ200 ኪሎ ሜትር ድረስ ርቀት ያሉት በእኛ ካችመንት ኤሪያ ናቸው የፕራይመሪ ሆስፒታሎች። ከጤና ጣቢያዎች ውጭ ያሉ ማንኛውንም ደግሞ ለፕራይመሪ ሌቭል ላይ ያገለግላል ብላችሁ የምታስቡት ነገር ካለ ለነዛ ፕራይመሪ ሌቭል ላይ ላሉ ሆስፒታሎች በእኛም ስር ስለሆኑ የኛ አጠቃላይ ስፔሻላይዝድ ሆስፒታል ስለሆነ በእኛ ክላስተር ላይ ላሉት ለማድረስ ዝግጁነታችንም እንገልጻለን። ኮንሱመብሎቹ በጣም እጅግ በጣም የሚጠቅሙት ብዙ ነገር እንድንወጣ አሁንም ያገዙን ናቸው። ስለዚህ በተቻላቸው አጋጣሚ ሁሉም እኛ ጋር ከደረሰ ፐሪፈራል ሄዶ እንደሚያገለግልም አብሬ ለመግለጽ ፈልጌ ይሄን ሀሳብም እንድትይዙልን ነው። አመሰግናለሁ።
ቴንክ ዩ ዶክተር ሃይማኖት። ዮፍታሄ ሾው ቅድም አይቼ ነበር እጅ መሰለኝ። የስ ይቅርታ። ቴንክ ዩ በጣም ነው ደስ ያለኝ አሁን ያዳመጥኩት በሙሉ እና ዶክተር ጌታውም ቴንክ ዩ ስለጋበዝከኝ። ከድምስሪ ጋርም ለብዙ ጊዜ እንተዋወቃለን እና በጣም ትልቅ ስራ ነው እየሰራችሁት ያላችሁት። እኔም በተቻለ መጠን ማገዝ የምችልበትን we just raised enough money almost ወደ 400,000 ብር ዶላር የሚያወጣ ለልብ ህመማኖች የሚሆን ማሽን ከናን ፕሮፊት ኦርጋናይዜሽን ምንም ሳንከፍል አግኝተን all we had to do raise the money about $30,000 shipping and handling ብቻ ለማድረግ በሚለውን ልክ on 2 days ago ነው ጨርሰን እንትን ያልነው እና ስለዚህኛው ሞራል አወቅኩም ነበር። ስለዚህ there are non-profit organizations እቃውን በነፃ የሚሰጡ የሚጠይቁት ግን handling shipping and handling fee ብቻ ነው መከፈል ያለበት እና ሞር ስለሱ ዶክተር ጌታው እናወራለን ከድስሪ ጋርም ሆኜ ልክ አሁን 12 o'clock ላይ ሾው ስላለኝ በችኮላ መውጣት ስላለብኝ ነው ከይቅርታ ጋር እና ቴንክ ዩ እግዚአብሔር ይባርካችሁ ለምታደርጉት ነገር በሙሉና ሞር ኮኔክት በማድረግ አብረን መስራት አብረን ስንሰራ ነው ሀገራችንን የምታድገውና እያንዳንዱ ሆነ የሰማሁት በሙሉ በጣም ልቤን ነክቶታልና እግዚአብሔር ይባርካችሁ። በጣም ከይቅርታ ጋር መውጣት ስላለብኝ ይሄንን ተናግሬ ለመውጣት ብዬ ነው። እናመሰግናለን ዮፍታሄ። እንግዲህ ያው ብዙ ፎሎወር ምናምን ያለ አንተ ስለሆነ በአንተ በኩል መልእክቱ እንዲሰራጭ እናደርጋለን። ወደፊትም እንነጋገራለን እያንዳንዱ ነገር። እናመሰግናለን። ኦኬ እግዚአብሔር ይባርካችሁ። ሰላም ዋሉልኝ። ኦኬ ባይ። ሌላ ጥያቄ እስከሚመጣ ድረስ እንግዲህ ሀሳቡን ምናልባት ጠቅለል እናድርገው ወደ መጨረሻው እየሄድን ስለሆነ እስካሁን ከሰማነው እንግዲህ ያው ትልቁ ወገን ለወገን የሚሰራው ስራ አንደኛ ኢትዮጵያ ውስጥ ያለው ስፔሲፊክሊ ኒድ ምንድን ነው? የተለያዩ ሆስፒታሎች ውስጥ የሚያስፈልጋቸው ማሽኖች፣ ሜዲካል ኢኩዊፕመንቶች ምንድን ናቸው? ሬዝ በሚደረገው ገንዘቡን መላክ ሳይሆን እቃዎች ይሄ ያስፈልገናል ያሉትን ኒድ ሰብስቦ እነሱን እቃዎች ገዝቶ ማድረስ ነውና ይህንን በተለያዩ ወገን ለወገን ባሉ የዶክተር ጌታህን የዶክተር ሙሉጌታን ስም ስንሰማ የነበረው እንደ ብሪጅ ሆነው ስለሚያገለግሉ ነው። ኮኔክሽን ስላላቸው በእነሱ ፐርሰናል ኔትወርክ በመጠቀም ከተለያዩ አሁን ከሰማናቸው ዶክተሮች ጋር በመነጋገር ኒዱን ሰብስበው እቃውን ተገዝቶ እዛ የተለያዩ ቦታ ሆስፒታሎች ጋር እንዲደርስ በማድረግ ነው ሲሰሩ የነበረው። የኔ ፐርሰናል ኢምፕሬሽን በጣም ብዙ ችግሮች እንዳሉን ነው። የማይቀረፍ ይመስላል፣ ግን አሁን ዮፍታሄ እንዳለው ተባብረን ደግሞ ስንሰራ የቻልነውን ያህል ብናደርግ የተወሰኑ ችግሮችን ልንቀርፍ እንችላለን ነው እና ወገን ለወገን አሁን እስካሁን እየሰራ ያለውን ስራ ለመደገፍ የምትፈልጉ ሰዎች ዌብሳይቱ ጋር በመሄድ በሁለት አይነት መንገድ ልትተባበሩ ትችላላችሁ። አንደኛ ቮለንቲር በማድረግ ነው። you can just submit your name እና ኮንታክት አድሬስ ቮለንቲር በሚያስፈልግ ጊዜ ወገን ለወገን ኮንታክት ያደርጋቸዋል። ሁለተኛ የምትችሉትን ገንዘብ በማዋጣት ለዚህ አይነት ኮዝ ያው የራሳችሁን ድርሻ ያው ሁላችንም የራሳችንን ድርሻ በመንችለው በገንዘብ በመተባበር ያው ለሀገራችን ወገን ለወገን ስሙ እንደሚለው ለወገናችን መድረስ ነው በዚህ መንገድ። ዌብሳይቱን ቻት ቦክሱ ላይ አደም ድሮፕ ብታደርግልን ሰው ሁሉ እንዲኖረው እዛ ዌብሳይት ላይ የቱ ቦታ ፓርቲሲፔት ማድረግ እንደምትችሉ ይነግራችኋል። ሌላው ቅድም ድንስሪ እንዳለችው ፈንድሬዚንግ ኢቨንት አለ ኒውዮርክ ፓርቲሲፔት ማድረግ ለምትችሉ የእሱንም ኢንፎርሜሽን አደም ቻት ላይ ብታደርግልን ወይም ስክሪንህን ሼር ብታደርገው ሰዎች እንዲያዩት ማለት ነው። በዚህ አጋጣሚ መጨመር የምፈልገው ነገር አና ከጨረሽ ነው። ያጨርሻል። ኦኬ የግድ የብርና የመሳሪያ እርዳታ መሆን የለበትም። መረዳት ያለበት ቅድም እንዳሉት ኖሌጅ ትራንስፈር ማሰልጠን፣ ማስተማር፣ ኮንሰልት ማድረግም ትልቅ እርዳታ ነው ሊሚትድ ሪሶርስ ላላቸው ሰዎች እና አብዛኛዎቻችን የተለያየ ሙያ ያለን ሰዎች ነን እና በዛ በየሙያችን ተከፋፍለን ይሄ በአሁኑ ጊዜ ማስተማር እናንተን እድሜ ለዙም በጣም ቀላል አድርጎታል
እና ያለንን ራሱ ማማከር ችግር ሲኖራቸው አቬለብል መሆን በጣም ትልቅ ነገር ነው እና ኢሜል ስልክ ምናምን ካለ በዛ የኖሌጅ ትራንስፈር ቲም አድርገን ፈጥረን እና ለእያንዳንዱ ድርጅት ወይም ለእያንዳንዱ ሆስፒታልም ሆነ ለሚያስፈልጋቸው ሰዎች ማስተማር ኮንሰልት ማድረግ እንችላለን እና ያንን ነገር በየሙያችሁ ብትሳተፉ ጥሩ ነው በማለት ነው። ከኦዲየንሱ ሌላ ጥያቄዎች አሉ? አድሬስ ያልተደረጉ ነገሮች ኤኒቲንግ? ዶክተር ገነት ከአለርት ሆስፒታል 1 ደቂቃ ቢሰጣት። ይሰማል። ይቀጥሉ። ትንሽ ግን ቮሊዩሙ ይቀጥሉ። ዶክተር ገነት ምንም ነገር አይሰማም እየተናገርሽ ከሆነ። ሚዩት ናት ገነት። አደም አንሚዩት ማድረግ ከቻልክ ገነት ክፍሌ። ሁሉም ሰው ራሱን አንሚዩት ማድረግ ይችላል። ኦኬ እንትን የለኝም። ኦኬ አልሰማችኝ ይሆናል። አሁን ይሰማል? ኦኬ ሰላም፣ እንዴት ናችሁ? ዶክተር ገነት ክፍሌ ይባላለሁ። ኢመርጀንሲ ክሪቲካል ኬር ስፔሻሊስት ነኝ። በአለርት ሆስፒታል ደግሞ ኢመርጀንሲ እና አይሲዩ ዳይሬክተር እና ሚኒስትሪ ኦፍ ሄልዝ ደግሞ የኢመርጀንሲ ሜዲካል ቲም ስኮር ቲም ሆኜ እየሰራው ነው ያለው። እንትን የተባለውን ብሎ ሰምቻለሁ። ያሉት የእቃዎቹ ሰፖርት ያው ፍሮም ዶክተር ሙልጌታ እና ፕሮፌሰር ጌታው ብዙ ነገሮች ሲደረጉልን ነበር። ስታርቲንግ ፍሮም ፐልስ ኦክሲሜትር፣ ቡጂዎች፣ እዚህ ማናገኛቸው ኮንሱመብልስ ዳት ካን ቢ ብሮት ከውጭ በተለያዩ መንገድ እየመጡልን ነበር። ኢንክሉዲንግ ለሪሰስቴሽን የአይኦ ሴት ጭምር ማለት ነው እና ለሱ ሰፖርት ዊር በጣም ቴንክፉል። እኔ ስትሬስ ማድረግ የምፈልገው ፖይንት ላስት ታይም ላይ ያው ዊ ሃድ ሚቲንግ ዊዝ ሳይኮሎጂካል ፈርስት ኤድ እንትን የሚለው ላይ ሚቲንግ ላይ ዲስከስ አድርገን ነው ነበር። አሁን በቅርብ ጊዜም አፍተር ደ ኮንፍሊክት ልክ ፍሪ ስትሆን ኮምቦልቻ ሄጄ ነበር እና እዛ የነበረው ነገር ያው ሰፖርት ለመስጠት ሰርጅ ቲም ሰፖርት ለማድረግ ሄጄ ነበር። እዛ ያየነው ነገር ያው ሁሉም ነገር ኢኩፕመንቱ አለ ምን አለ፣ ግን የስታፍ ሳይኮሎጂካል እንትናቸው በርናውት እና እንትን በርናውት እና እንትን ላይ በጣም አፌክትድ ሆነዋል ስታፎቹ ማለት ነው እና አይ ቲንክ ኦን ቶፕ ኦፍ ዩ ሰፖርቲንግ ኢኩፕመንት መስጠት ምናምን ከሚለው በተጨማሪ እንደተባለው ይሄ ኖሌጅ ትራንስፈሩም ጭምር በጣም የሳይኮሎጂካል እንትኑ ላይም በደንብ ብትሰሩበት ማለት ሰፖርት ብታደርጉን አይ ቲንክ ኢት ሹድ ቢ አ ጉድ አይዲያ። ላስት ታይምም ከዶክተር ዮናስ ጋር ይህንን ዲስከስ እናደርግ ነበር። ሶ እሱም ኢት ካን ቢ አ ቬሪ ጉድ ኢንትሪ ፖይንት እናንተ ልታግዙን የምትችሉበት ብዬ አስባለሁ። አመሰግናለሁ። Thank you, Dr. Gannat. Okay, thank you, Adam. ያው ስክሪናችሁ ላይ እንደምታዩት የሚቀጥለው የፈንድሬዚንግ ኢቨንት ያለው ኖቬምበር 5 ላይ ነው። ከ5 እስከ 10 ድረስ ኢንፎርሜሽኑ ስክሪናችሁ ላይ አለ። ዶክተር ጌታው correct me if I'm wrong፣ ግን ይሄ ኢንፎርሜሽን ወገን ለወገን ዌብሳይትም ላይ አለ አይደለ? አዎ፣ ለሚፈልግ ሰው ይመስለኛል። ድንስሪ መጨመር አለች። አዎ፣ ዌብሳይቱ እዛም ቲኬትም የት መግዛት እንደምትችሉ ሊንኩ አለላችሁ። የወገን ለወገን ዌብሳይት ላይ የፌስቡክ ፔጅ ላይ ታገኙታላችሁ። አዎ፣ እንትን ቻት ላይም ሊንኩን አሁኑኑ ፔስት አድርጌዋለሁ። ሄዶ ኢቨንት ብራይት የሚባለው ዌብሳይት ላይ ቲኬት መግዛት ይቻላል። እና ምናልባት ኒውዮርክ ደግሞ ነዋሪ ያልሆናችሁ፣ አሁን እኔ ኒውዮርክ አይደለም ያለሁት፣ you can still buy the ticket and support, መሄድም ባንችል
ትኬቱን በመግዛት በዚህ መንገድ ሰፖርት ማድረግ እንችላለን እዛ ያለን ሰዎች። ኦኬ ሌላ ጥያቄ ወይም የምንጨምረው ነገር ከሌለ ዲንስ do you want to close this out? እኔ ከመግባቴ በፊት ዶክተር ጌታውን ልጠይቅ አንዳንድ ሀሳብ ካለው የሚጨርሰን ሀሳቤ በእንግሊዝኛም እንዲመች በእንግሊዝኛ ክሎዝ አውት አድርጋለሁ እኔ ሁሉንም ነገር ራፕ አፕ አድርጌ ግን ከዛ በፊት ለዶክተር ጌታውን መስጠት ፈልጌ ነበር ድሮ በቃ እኔ ጨረስኩኝ ጥሩ ስራ እየተሰራ ነው ወገን ለወገን በእቃ ሜዲካል ሰፕላይ ነው በብዛት አሁን ያተኮር ነው ግን ተጨማሪም ኖሌጅ ትራንስፈር ላይ እየሰራን ነው ሁሉም ሰው በየሙያው ቢሳተፍ ጥሩ ነው እንግዲህ አንድ ላይ ወደፊት የተረዳዳን እንስራ ነው 4 ነጥብ ስራ ነው እንጂ ወሬ አላበዛም ነው የምትለው በጣም ጥሩ Dr. Getao Malit, that's exactly the definition. Action, not words. For those of us, because we're going to be broadcasting it for people who are not able to follow the full program in Amharic, I wanted to be able to wrap up in English. I wanted to say we're Wagan Lo again. Wagan Lo again, the literal translation is people to people. My people to my people. It's all of us coming together to work together to support people who are struggling currently. And so that's us in the New York tri-state area and the diaspora coming together to be a resource to the community in Ethiopia. We don't want to do it in a way that's willy-nilly. We want to ask the right questions to say what's needed. And when we do the work together, where does it go? Today's event was to collect hands-on information both about what's been done to date, but what else is needed. And so what I've heard today is there's a shortage of consumables, and I didn't know what those were until today. I heard, we'll make a list of these items on our website, but there are things that are in critical need. There are machines that have been, that are expensive, but that make a big difference in the day-to-day lives of professionals who are ready to do work, but don't have the equipment to be able to do it. There are people who travel from a distance to get to a hospital and who have to be turned away because we don't have the supplies needed. So we need everybody to come together. We try to do it in a very light way, in a way that's relatable to people, whether it's through a fundraising event, through soccer, through anything that we do. Ultimately, our goal is to pull together the money to purchase the supplies. And then beyond that, to pull together our skills, our talents, our resources to show up in all the ways that make sense and are impactful in Ethiopia. We work really hard together to make sure that what you give is used well. And today's event was to give an update to make sure that you knew that what you give is not wasted. And it's in fact very meaningful to the people who are receiving this. So thank you so much for all your support and to date, and for your continued support in all the ways we'll be coming to you. We urge you to sign up on our website, waganloagan.org, to volunteer, to give money, but also to spread the word about what it is that we do. All of us together can be so much more impactful than any one person doing this work. So thank you all so much for your attention, and back to you, Hannah. That was great, Dins. Thank you so much. Thank you for everything that you do, Wagan Logan members, and thank you everyone who joined us from Ethiopia. በጣም እናመሰግናለን። እግዚአብሔር ስራችሁን ይባርክ የምታደርጉትን ነገር ይባርክ በጣም ትልቅ ስራ እየሰራችሁ ነው ያላችሁት and thank you for everyone for joining us today please help support like Dinsri said
It's 12:09, and this would be the end of our program today. So hope to see you soon again. እንግዲህ በፈንድሬዚንግ ፕሮግራም ወይም በሚቀጥሉት ፕሮግራሞቻችን እንተያያለን ብለን እናስባለን። መልካም ቀን። Thank you. Bye everyone. እናመሰግናለን። The master Bye cylinder. everyone. Thank you. መልካም ቀን። መልካም ቀን። Well done, Dance. Well done, Adam. Thank you so much. Oh my gosh. Oh yes, could you stop recording it?